ሰላም ጤና ይስጥልን ውድ የቻናላችን ኬርቲዩብ ቤተሰቦች፣ የሰው ልጅ በህይወቱ የሚናፍቃቸውን የቅንጦት አገልግሎቶች የያዙ ውሾች የሚገኙባቸው ቦታዎች እንዳሉ ያውቃሉ? ዛሬ በዓለም ላይ ያሉትን እጅግ ውድና አስገራሚ የውሾች ማያዎችና ሆቴሎችን ይዘንላችሁ ቀርበናል። ከግል መዋኛ ገንዳ እስከ ቪአይፒ መኝታ ክፍሎች ያሏቸውን አገልግሎቶች ለመቃኘት ቪዲዮውን እስከ መጨረሻው ይከታተሉ። ቁጥር 1 ቼቶ ዲክስ ሆሊውድ አሜሪካ። እዚህ ቦታ የታዋቂ ሰዎችን ውሾች ጨምሮ እጅግ ባለጸጋ የሆኑ ሰዎች የቤት እንስሳዎቻቸውን ያውላሉ። እያንዳንዱ ውሻ የራሱ የሆነ የቆዳ ሶፋ እና የቪአይፒ መኝታ ክፍል አለው። ውሾቹ የሚመገቡት በልዩ ሼፍ የተዘጋጀ የላም ስጋና ኦርጋኒክ ምግቦችን ነው። የዚህ ክፍል ዋጋ በቀን እስከ $200 ያስከፍላል። ቁጥር 2 ዘ ፔትስ ስፓ ለንደን እንግሊዝ። በለንደን ከተማ የሚገኘው ይህ የውሻ ሙያና ስፓ ለየት ያለ ነው። እዚህ ውሾች የጭቃ መታጠቢያ፣ የፊት እንክብካቤ እና የጥፍር ቀለም አገልግሎት ያገኛሉ። አልፎ ተርፎም የውሾችን ጭንቀት የሚቀንሱ የባለሙያ ማሳጅ አገልግሎት ይሰጣቸዋል። ውሻው እዚህ ውሎ ሲወጣ ልክ እንደ ንጉሳዊ ቤተሰብ አባል ሆኖ ነው የሚመለሰው። ቁጥር 3 ፔት ካስትል ቶኪዮ ጃፓን። በቶኪዮ የሚገኘው ይህ ማዕከል የውሻ ሙያ ብቻ ሳይሆን ትልቅ የስፖርትና የጤና ማዕከል ጭምር ነው። ውሾች ክብደታቸውን ለመጠበቅ በልዩ የውሃ ውስጥ መሮጫ ማሽኖች ላይ ይሮጣሉ። በባለሙያ ዋና ይለማመዳሉ። ባለቤቶቻቸው በስራ ቦታ ሆነው በካሜራ ውሾቻቸው ምን እያደረጉ እንደሆነ በቀጥታ መከታተል ይችላሉ። ቁጥር 4 ዶጊ ቢች ዱባይ። ዱባይ ውስጥ ያለው የውሾች ሙያ ደግሞ በበረሃው ሙቀት ምክንያት ሙሉ በሙሉ በኤር ኮንዲሽነር የቀዘቀዘ ግዙፍ የቤት ውስጥ ፓርክ አለው። ውሾቹ የሚጫወቱት በሰው ሰራሽ ሳርና አሸዋ ላይ ሲሆን ከሰዓት በኋላ ደግሞ ክላሲካል ሙዚቃ እየተከፈተላቸው የእንቅልፍ ሰዓት ያሳልፋሉ። የቻናላችን ቤተሰቦች የዛሬው ቪዲዮአችን ይህንን ይመስል ነበር። ከነዚህ የቅንጦት የውሻ ሙያዎች ውስጥ እርስዎ የትኛው ሳቦት? ምን ውስጥ አስገረሙት? ሀሳባችሁን በኮሜንት አጋሩ። ቪዲዮ ከተመቻችሁ ላይክ ማድረግና ቻናላችንን ሰብስክራይብ ማድረግም እንዳይረሱ። በቀጣይ ቪዲዮአችን ምን አይነት ጉዳይ እንድንዳስስሎት ይፈልጋሉ? ይሄንንም በኮሜንት መስጫው ላይ ያጋሩ። በቀጣይ እስከምንገናኝ ኬር ይሁን ብለናል።